ሰላም እንዴት ናችሁ? ማይቲዩብ ቤተሰቦች በባለፈው በክፍል 1 ስለ ሞተር ወይም ኢንጂን ምን እንደሆነ፣ ስለ ሞተር ክፍሎች፣ ስለ ሞተር አይነቶች እንዲሁም ሞተር የተዋቀረባቸው መሰረታዊ ክፍሎችን አይተናል ማለት ነው። ለማስታወስ ያህል ሞተር ከሲሊንደር ሄድ ወይም ቴስታታ፣ ከሲሊንደር ብሎክ ወይም ማኖ ብሎክ፣ ከኦይል ፓን ወይም ሶቶኮፓ ከነዚህ 3 መሰረታዊ ክፍሎች የተዋቀረ ነው ብለን በዝርዝር አይተናል። በዚህኛው ክፍል ደግሞ የተለያዩ የሞተር ክፍሎች ተግባር ምን እንደሚመስል እናያለን ማለት ነው። ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ስለዚህ አንደኛ የምናየው የሞተር ክፍል ካምሻፍት ወይም አልብሮካም ይባላል። ካምሻፍት ወይም አልብሮካም ቀላልና አዲስ ተሽከርካሪዎች ከሆኑ ካምሻፍት ወይም አልብሮካም በሲሊንደር ሄድ ወይም በሞተራችን የላይኛው ክፍል ውስጥ ሊገኝ ይችላል ማለት ነው። ከባድና አሮጌ ተሽከርካሪዎች ከሆኑ ደግሞ ካምሻፍት በሲሊንደር ብሎክ ወይም ማኖ ብሎክ ውስጥ ሊገኝ ይችላል ማለት ነው። ስለዚህ የካምሻፍት ወይም የአልብሮካም ተግባር ምንድነው የሚለውን እናያለን ማለት ነው። ካምሻፍት ከክራንክ ሻፍት ወይም ከኮሎ ጋር በሰንሰለት ወይም ደግሞ በችንጋ ወይም ጥርስ ለጥርስ በመያዝ ኃይልን ከክራንክ ሻፍት ወይም ከኮሎ በማግኘት ገቢና ሶጭ ቫልቮች እንዲከፈቱ ያደርጋል ማለት ነው። እነዚህ ቫልቮች እንዴት ነው የሚከፈቱት የሚለውን ስናይ ካምሻፍታቸው ሲሊንደር ሄድ ላይ የሚገኝ ተሽከርካሪዎች ከሆኑ ቫልቫቸው የሚከፈተው በካምሻፍት ጉጥ ወይም ሎብስ በሚባለው አማካኝነት ግፊቱን ቫልቮች ላይ በማሳረፍ ቫልቮቹ እንዲከፈቱ ያደርጋል ማለት ነው። ከባድ ተሽከርካሪዎች ከሆኑ ደግሞ ካምሻፍቱ በሲሊንደር ብሎክ ውስጥ ስለሚገኝ ቫልቮቹ የሚከፈቱት በሮከር አርም አማካኝነት ነው። የካምሻፍት ጉጥ ፑሽ ሮዱን በመግፋት ሮከር አርሙን ያንቀሳቅሳል ማለት ነው። ሮከር አርሙ ደግሞ ቫልቮቹ እንዲከፈቱ ያደርጋል ማለት ነው። ከዚህ በተጨማሪ ካምሻፍት ሌሎች ተግባራትን ያከናውናል ማለት ነው። ለምሳሌ የዘይትና የነዳጅ ፓምፕ እንዲሰሩ ያደርጋል። እንዲሁም የቤንዚን ሞተር ከሆነ ደግሞ የዲስትሪቢዩተር ሻፍት እንዲሽከረከር ያደርጋል ማለት ነው። ስለ ዲስትሪቢዩተር በሚቀጥለው በሰፊው እናያለን ማለት ነው። ሁለተኛ የምናየው የሞተር ክፍል ቫልቭ ይባላል። በአንድ ፒስተን አናት ላይ 2 አይነት ቫልቮች ይገኛሉ። እነርሱም አስገቢ ቫልቭ እና አስወጭ ቫልቭ ይባላሉ ማለት ነው። እያንዳንዳቸው ምን ይመስላሉ የሚለውን ስናይ አስገቢ ቫልቭ የምንለው የቤንዚን ሞተር ከሆነ የተጣራ አየርና ቤንዚን ድብልቅ፣ የናፍጣ ሞተር ከሆነ ደግሞ የተጣራ አየር ብቻ ወደ ሲሊንደር ውስጥ ለማስገባት ያገለግላል ማለት ነው። አስወጭ ቫልቭ የምንለው ደግሞ ፍንዳታ ከተፈጠረ በኋላ ወይም ኃይል ከተፈጠረ በኋላ ጭስን ከሲሊንደር ውስጥ ለማስወጣት ያገለግላል ማለት ነው። ሌላው የሞተር ክፍል ክራንክ ሻፍት ወይም ኮሎ ይባላል። ክራንክ ሻፍት ወይም ኮሎ የምንለው ከላይ በምስሉ እንደምታዩት ወጣ ገባ ያለ ቅርጽ ያለው ሲሆን የሞተር የጀርባ አጥንት በመባልም ይታወቃል ማለት ነው። እና ተግባሩም የፒስተንን ወደ ላይና ወደ ታች እንቅስቃሴ ወይም ሪስፕሮኬቲንግ ሞሽን ወደ ክብ ዙር ይለውጣል ማለት ነው። ሌላው በሰንሰለት በችንጋ ወይም ጥርስ ለጥርስ በመገናኘት ካምሻፍትን፣ የውሃ ፓምፕን፣ ዲናሞ ወይም ጄኔሬተርን፣ ፋንን ወይም ቬንቲሌተርን፣ የመሪ ዘይት ፓምፕን ያንቀሳቅሳል ማለት ነው። ወይም ደግሞ በማንቀሳቀስ ስራቸውን እንዲሰሩ ያደርጋል ማለት ነው። ሌላው የሞተር ክፍል ሲሊንደር ወይም ካምቻ የምንለው ሲሆን ከላይና ከታች ክፍት መሰል ሆኖ በውስጡ ፒስተን የሚንቀሳቀስበት ክፍል ነው ማለት ነው። እንደየተሽከርካሪው ሲሊንደሩ ሊለያይ ይችላል ማለት ነው። ባለ 1 ሊሆን ይችላል፣ ባለ 2 ሊሆን ይችላል፣ ባለ 3፣ ባለ 4፣ ባለ 6፣ ባለ 8 ሲሊንደር ሊሆን ይችላል ማለት ነው። እንደ ሲሊንደሩ ብዛት በሲሊንደሩ ልክ ፒስተንም በዚያው ልክ ይኖራል ማለት ነው። የሲሊንደሩ ሳይዝ እና የሲሊንደሩ ብዛት በጨመረ ቁጥር የሞተራችን ፓወሩ ወይም ኃይሉ ይጨምራል ማለት ነው። በዚያው ልክ ደግሞ ነዳጅ ይበላል ማለት ነው። ሌላው የምናየው የሞተር ክፍል ፒስተን ይባላል። ፒስተን ማለት በሲሊንደር ውስጥ ወደ ላይና ወደ ታች በመንቀሳቀስ የቤንዚን ሞተር ከሆነ አየርና ቤንዚንን፣ የናፍጣ ሞተር ከሆነ አየር ብቻ ስቦ በማስገባት በማመቅ ኃይል በመፍጠር ወይም ኃይል እንዲፈጠር በማድረግ በማስወጣት ምት ጊዜ ደግሞ ጭስን ከሲሊንደር ውስጥ የሚያስወጣ የሞተር ክፍል ነው ማለት ነው። ሌላው የሞተር ክፍል ፒስተን ፒን ይባላል። ፒስተን ፒን የምንለው ፒስተኑን ከኮኔክቲንግ ሮድ የሚያገናኝ የሞተር ክፍል ፒስተን ፒን ይባላል ማለት ነው። ሌላው የሞተር ክፍል ኮኔክቲንግ ሮድ ወይም ቪላ ይባላል። ኮኔክቲንግ ሮድ ወይም ቪላ የምንለው ፒስተንንና ክራንክ ሻፍትን የሚያገናኝ እንዲሁም ደግሞ የፒስተን አናት ላይ የተፈጠረውን ኃይል ለክራንክ ሻፍት የሚያስተላልፍ የሞተር ክፍል ነው ማለት ነው። ሌላው የሞተር ክፍል ፍላይዊል ወይም ቮላኖ ይባላል። ፍላይዊል ወይም ቮላኖ የምንለው
ክራንክ ሻፍት ከኋላ በኩል በመገጠም የተለያዩ ተግባራትን ያከናውናል ማለት ነው። አንደኛው ተግባር በኃይል ምት ጊዜ የሞተር ሚዛንን ይጠብቅልናል ማለት ነው። ሁለተኛው ዙሪያውን ባለው ጥርስ አማካኝነት ለሞተር ማስነሻነት ያገለግላል ማለት ነው። ሶስተኛው ለፍሪሲዮን ወይም ለክለች መግጠሚያነት ያገለግላል ማለት ነው። ሌላው ጋስኬት የሚባለው የሞተር ክፍል ነው ማለት ነው። ጋስኬት የምንለው የሞተር ክፍል በሲሊንደር ሄድ እና በሲሊንደር ብሎክ መካከል የሚታሰር ወይም ደግሞ የሚገኝ ሲሆን ዘይትና ውሃ እንዳይገናኙ ያደርጋል ማለት ነው። ቫልቮች ላይ አብሮ የሚታሰር የሞተር ክፍል አለ። ቫልቭ ስፕሪንግ ይባላል። ቫልቭ ስፕሪንግ ምንድነው ስራው? ቫልቮቹ ወደ ነበሩበት ቦታ መመለስ ነው። የሮከር አርም ግፊት ወይም ደግሞ የካምሻፍት ጉጥ ግፊት በሚቆምበት ሰዓት ቫልቮቹ በፊት ወደ ነበሩበት ቦታ ይመልሳል ማለት ነው። ስለዚህ ወደ ነበሩበት ቦታ በመመለስ ቫልቮቹን ለመዝጋት ያገለግላል ማለት ነው። ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ለሌሎች እንዲደርስ አድርጉ።